በዛሬው ቪዲዮ ደግሞ የምንመለከተው የኤኤምዲ Ryzen 5 ሚድ ሬንጅ ፕሮሰሰር ነው። ይህ እንግዲህ አለማችን ላይ በጣም ብዙ ተጠቃሚዎች ያሉት ሚድ ሬንጅ ፕሮሰሰር ነው። ይህም እንግዲህ ከራይዘን 3 በጣም ስትሮንግ የሆነና ከራይዘን 7 ደግሞ እርካሽ የሆነ ፕሮሰሰር ስለሆነ በጣም በብዙዎች ዘንድ እንግዲህ ተወዳጅነትን ያገኘ ፕሮሰሰር ነው። ይህን ፕሮሰሰር እንግዲህ በ6 ኮር እና በ12 እንግዲህ ትሬድስ ታገኙታላችሁ። ይህም እንግዲህ የተለያዩ ኮዲንጎችን ጌሞችን እና ደግሞ ቪዲዮ እና ፎቶ ኤዲቲንጎችን በቀላሉ ለመስራት ያገለግላችኋል ማለት ነው። ይህንን ፕሮሰሰር እንግዲህ በዩሳይፊክስ ታገኙታላችሁ ላፕቶፕ ላይ ከሆነ። ይህም እንግዲህ አልትራ ላው ፓወር ማለት ነው። ይህም እንግዲህ ባትሪ በጣም አይበላባችሁም ማለት ነው። በጣም ጥሩ የሆነ ባትሪ አለው። ሌላኛው ደግሞ በኤች ታገኙታላችሁ። ኤች ማለት ደግሞ ሃይ ፐርፎርማንስ ማለት ነው። የኤች ሳፊክሱን የምታገኙት ጌሚንግ ላፕቶፖች ላይ ነው። እነዚህ እንግዲህ የተለያዩ ትላልቅ ስራዎችን እና ትላልቅ ጌሚንግ እና ሲዲ የሆኑ ስራዎችን በቀላሉ እንድትሰሩ ያግዛችኋል ማለት ነው። ወደ ዴስክቶፕ ስናልፍ ደግሞ የኤክስ ቨርዥኑን ታገኙታላችሁ። ይሄም እንግዲህ ከዩ ቨርዥኑ በጣም አሪፍ እንግዲህ ዴስክቶፕ ላይ አሪፍ የሆነ ኦቨርክሎክ ወይም ደግሞ ሃይ ስፒድ የሆነ ስራዎችን በቀላሉ እንድትሰሩ ያግዛችኋል ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። የኤኤምዲ Ryzen 5 እንግዲህ ሚድ ሬንጅ ለሚባሉ ስራዎች በጣም አሪፍ የሆነ ፕሮሰሰር ነው። ከዛ ሻል ያለ ከፈለጋችሁ ደግሞ የኤኤምዲ Ryzen 7 መጠቀም ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ቻናሉን ደግሞ ሰብስክራይብ ያደረጋችሁ አበረታቱኝ። እኔ ደግሞ ለእናንተ ጥሩ ነው ብዬ የማስባቸውን ቪዲዮዎች በቀጣይ የምሰራላችሁ ማለት ነው። ሌሎች ቪዲዮዎችን መመልከት ከፈለጋችሁ ሌሎች የፕሮሰሰሮች እንግዲህ ኤክስፕሌን የሚያደርግ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። እነሱን ቪዲዮዎች መመልከት ትችላላችሁ። አብሬያችሁ የቆየሁት እኔ ዳውረኝ። ይመቻችሁ።